የውጭና የውስጥ መብራት ያላበራ ነዋሪን እቀጣለሁ ሲል የአዲስ አበባ ከተማ አስተዳደር አስታውቋል። በአዲስ አበባ ከተማ በመንገድ ዳር የሚገኙ የንግድ ወይም አገልግሎት ሰጪ ተቋማት ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ የውጭና የውስጥ መብራት ካላበሩ እንዲሁም በምሽት ለአገልግሎት ክፍት መሆናቸውን የሚያሳይ በመብራት የሚሰራ ምልክት ካላስቀመጡ እስከ 10 ሺህ ብር የሚደርስ ቅጣት ሊያስቀጣቸው የሚችል ደንብ የከተማዋ አስተዳደር ተግባራዊ ማድረግ ጀምሯል። ደንቡ በመንገድ ዳር የሚገኙ ማናቸውም የአገልግሎት ሰጪ ተቋማት፣ የንግድ መደብሮች እንዲሁም መኖሪያ ቤቶች በህንጻቸው የፊተኛው ገጽ መብራት ወይም የፋሳድ ላይት መብራት የማስገባት ግዴታ ጥሎባቸዋል። የነዳጅ ምርቶች ችርቻሮ መሸጫ ዋጋ ላይ ጭማሪ ተደርጓል። የዓለም የነዳጅ ዋጋን መነሻ በማድረግ ከሚያዝያ 30 ቀን 2017 ዓ.ም ከምሽቱ 12 ሰዓት ጀምሮ በስራ ላይ የሚቆይ የነዳጅ ምርቶች ችርቻሮ መሸጫ ዋጋ በሚከተለው መሰረት ስራ ላይ እንዲውል በመንግስት የተወሰነ ሲሆን የሁሉም ከተሞች በችርቻሮ መሸጫ ዋጋ እንደሚከተለው ቀርቧል። ቤንዚን በሊትር 122 ብር ከ53 ሳንቲም፣ ኬሮሲን 116 ብር ከ49 ሳንቲም እንዲሁም ነጭ ናፍጣ በሊትር 116 ብር ከ49 ሳንቲም፣ ቀላል ጥቁር ናፍጣ 106 ብር ከ77 ሳንቲም እንዲሸጥ ተወስኗል። የሮማ ካቶሊካዊት ቤተክርስቲያን አዲስ ርዕሳነ ሊቃነ ጳጳሳት መርጣለች። አዲሱ ርዕሳነ ሊቃነ ጳጳሳት ሮበርት ፕሬቮስት ሲሆኑ 69 ዓመታቸው ነው። ቤተክርስቲያኒቱን ሲመሩ ርዕሳነ ሊቃነ ጳጳሳት ሊዮ 14ኛ ተብለው ይጠራሉ። ሮበርት ፕሬቮስት የመጀመሪያው አሜሪካዊ የሮማ ካቶሊካዊት ቤተክርስቲያን ርዕሳነ ሊቃነ ጳጳሳት ሆነዋል። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ሞስኮ መግባታቸው ተሰምቷል። በሩሲያ 80ኛ ዓመት የድል በዓል ላይ ለመታደም ወደዚያው ላቀኑት ትራኦሬ ሩሲያ ከፍተኛ ጥበቃ ማድረጓን ዘገባዎች ገልጸዋል። እንደ ዘገባዎቹ ከሆነ ሩሲያ ልዩ አውሮፕላን ወደ ቡርኪና ፋሶ በመላክ ወጣቱን መሪ አሳፍራ የወሰደች ሲሆን ይህ አውሮፕላንም በጀቶች ታጅቦ ዛሬ ሞስኮ መድረሱን አስረድተዋል። ካፒቴን ኢብራሂም ትራኦሬ ሞስኮ ሲደርሱ በሩሲያ ከፍተኛ ባለስልጣናት ደማቅ አቀባበል ተደርጎላቸዋል።